ሲመሩ ሀገረ ጸራ ወሃይማኖታ ለቤተ ክርስቲያን ብለው የጸለዩትና በተለመደው የቅዳሴ ስርዓት ቢሆን ሀገረ ጸራ ወሰራዊታ ለሀገሪቱ አሁን ሀገረ ጸራ ወሰራዊታ ብለው ቢጸልዩ ኖሮ የገዛ ህዝባችንን እየገደለ ያለ ሰራዊት ይጠበቅ ብሎ መጸለይ ነው ማለት ነው። ስለዚህ በዚህ ደረጃ በደንብ ተጠንቅቀው የገዛ ወገኑ ለሚገድል ልቦና ይስጠው እንጂ ይበረታ ተብሎ አይጸለይለትም። ክፉ ለሚያስብ ክፉ ይድረስበት አይደለም የሚባለው፣ ክፉ ለሚያስብ እግዚአብሔር ልቦና ይስጥ ተብሎ ነው የሚጸለየው። ስለዚህ ያ ሰራዊት በገዛ ህዝቡ ላይ እየጨከነ ያለ ስለሆነ ወሰራዊት አለ ሀገሪቱን ኢትዮጵያ ብለው አለመጸለያቸውና ለሃይማኖትና ኢትዮጵያ መባሉ በጣም ከልቤ እጅግ በጣም ደስ ብሎኛል። ሌላው ነገር እንደው ተናግሬ ለቀመጥ የምፈልገው እኔ በበኩሌ የምኖርበት ምክንያት በህይወት መኖር የምፈልግበት ምክንያት ሀገር ያለኝ ሃይማኖት ያለኝ ህዝብ ሄደና እንደሆነ ከዛው ሰው ታሪኩን ካጣ ባህሉን ካጣ አገሩን ካጣ ሃይማኖቱን ካጣ ለምን ምን ምክንያት አለ? ልጅ ወልዶ ሰው ሀብት ለማስረከብ ይሄዳል። ታሪክ የሌለው ሀገር ሃይማኖት የሌለው ሀገር እንዴት ለልጁ ሰው ይተዋል? እና ለልጆቻችን ምን ተው ነገር ቢኖር ይሄ ነው። በእውነት ለመናገር አድባራቱ ገዳማቱ ትክክል አይደለም ያሉ ካህናት ጳጳሳት እንኳን ቢሆኑ ታስረው የሚገረፉበት ዘመን መምጣቱ በጣም ያስገርማል። ቤተክርስቲያን በታሪኳ ለመጀመሪያ ጊዜ ለሁለት ተከፍላ ለሁለት ብቻ አይደለም 3 ቦታ 4 ቦታ በሰፈር ጭምር እንደዚህ እውነት በኢትዮጵያ ታሪክ አስከፊ የሚባል ደረጃ የደረስንበት ጊዜ አለ አይመስለኝም። እንደው ሰው በፖለቲካ ሊለያይ ይችላል፣ እንዴት በሃይማኖት ተገብቶ ይከፈላል ሰው? እንደገና እዚህ በስደት በፖለቲከኞች በፖለቲካ አመራር ደብዳቤ ከመንበራቸው የተባረሩ ለምን ተባረሩ ሲባል አንድ ምክንያት ይቀርባል። ለምን እዛው እንደው እዛው ያሉ ለምን አይሞቱም? ለምን ሀገር ትተው ሄዱ? ይህን ጥያቄ ይነሳላሉ። በእውነት በጣም ነው ማዘኑ ይህን ስሰማ። በተለይ ቤተክርስቲያን ሰዎች ይህን ሲናገሩ ምንድን ነው የሚለው መጽሐፋችን? ቅዱስ ጳውሎስን ሮማውያን ሊይዙት መጡ፣ ወደ እርሱም ተጠግተው አንተ ከአይሁድ ወገን ነህን ብለው ሊገሉት ነበር። እርሱም እንዲህ አላቸው፣ ቋንቋውን ይችል ነበርና በሮማውያን ቋንቋ ተናግሮ እኔ አይሁዳዊ አይደለሁም ሮማዊ እንጂ አላቸው። እነርሱም ተውት ይላል። እንደገና በሌላ ጊዜ አይሁዳውያን ሊገሉት መጡ፣ አንተ ሮማዊ አይደለህምን ብለው ሊገሉት ነበርና እርሱም ሲመልስ እኔስ ሮማዊ አይደለሁም አይሁዳዊ እንጂ ብሎ በአይሁድ ቋንቋ ደግሞ ተናገረ ይላል። ያለ ጊዜው መሞት ስለሌለበት ብዙ የሚሰራው ስለነበረ ቅዱስ ጳውሎስ ፈሪ አይደለም። ሲጨርስ ስራውን ግን ያውቃልና እንግዲህ ሩጫዬን ጨርሻለሁ የድል አክሊል ተዘጋጅቶልኛል አለ። ሩጫው ሳያልቅ እንዳይደናቀፍ ነበር። ክርስቶስም ቢሆን እንዲሁ ነው ያደረገው። በመቅደስ ሳለ በውጭም አውጥተው ሊጥሉት ባሉ ጊዜ በመካከላቸው አልፎ ሄደ ይላል። እንግዲያው ሰዓቱ በደረሰ ጊዜ ደግሞ እንግዲህ ወንበዴን እንደሚፈልግ ልትይዙ ይመጣችሁን? በቀን ከናንተ ጋር አብሬ አልነበርኩም? ለምን በጨለማ መጣችሁ ብሎ ራሱን ሰጣቸው ነው። ስለዚህ ያለ ጊዜው ማንም መሄድ የለበትም። ይሄንን ሚስጥር ይሄንን ታሪክ እንድናውቅ እኚህን አባት አቆይቷቸው እንደሆነ እግዚአብሔር ለዚህ አቆይቷቸው እንደሆነ ማን ያውቃል? ከጫፍ እስከ ጫፍ ቤተክርስቲያን በእውነት እዚህ ሆነን ብዙ እንደሚሰማን ይገባኛል። ነገር ግን በተግባር እዛ ገዳማት ሲፈርሱ፣ አብያተ ክርስቲያናት ሲቃጠሉ፣ ካህናት በመሰዊያው ስር ሲታረዱ፣ ህፃናት በስናይፐር ጭንቅላታቸው እየተወደሰ ሲሞቱ፣ ልጄን ብላ የወጣች እናት በስናይፐር ተመታ ስትወድቅ፣ ኧረ ይሄ ነገር ትክክል አይደለም የሚሉ የሃይማኖት አባቶች የተረፉልን በዚህ ምክንያት ነው። ተሰደው አልቀው እንዴት እንደገና በተሰደዱበት እየተከተልን እንደገና እንከተላቸዋለን? የተሰደደን አባት እየተከተልን እንደገና እንዴት እንገፋለን?
አይናችን ያንን ግፍ ካየ በእውነት ኢትዮጵያን ማቆየት ችን ቤተክርስቲያን ማቆየት ኢትዮጵያን ማቆየት ነው አሁንም በክፋት ይጥቁ ማለት ነው ትክክልም አይሆን በብዙ መልኩ በሰው ላይ የማይፈጸም ግፍ ፈጽመዋል ግን ግፍ የፈጸሙ ግን እንዲሞቱ ፍላጎት የለንም እኔ በግሌ እንዲጠፉ ፍላጎት የለንም የሚመለሱበት ልቦና እንዲኖራቸው መጸለይ ያስፈልጋል የሃይማኖት አባቶች ሲናገሩ አረግፍ በዛ ሰው መግደል ተገቢ አይደለም ኢትዮጵያውያን እንዴት በኢትዮጵያውያን ላይ እንጨክናለን አረታው ብለው ሲያስተምሩ ፖለቲካ ነው የሚናገሩት ምን ማለት ነው አገር ይጥፋ በደል ይድረስ እዚያ ባገር ቤት ገዳም ሲቃጠል ነውር ነው አይሉም ያሉት ቤተክርስቲያኗን የሚመሩ ጳጳሳት እናቶች አሮጊቶች ልጄን ይያሉ ሲወጡ ሲገደሉ በአንድ አመትም አይደለም በ3 ወር ጊዜ ውስጥ 600 እነሱ ባመኑ 600 ኢትዮጵያውያን ተገለዋል የቤተክርስቲያን አባቶች ወጥተው ይሄ ተገቢ አይደለም ሲሉ ሰምታችኋል ሲያወግዙ ሰምታችኋል አገራችንን ሰላም ያርጋት ልጆቻችንን ይጠብቅልን ይያሉ ይባርኳቸዋል የሚገሉት እና ይሄ ትክክል አይደለም የሚል መባር ያለበት እዛ ያሉት አገር ሲፈርስ ታሪክ ሲፈርስ ልዩነት ሲመጣ መበታተን ሲመጣ የለም ተው አይጠቅመንም እኛ የጳውሎስንን የአጵሎስንን የኬፋንን ብለን ልንከፋፈል አይገባም ብሎ ማስተማር የሃይማኖት አባቶች ስራ ሆኖ ሳለ ሙሉ በሙሉ ራሳቸው የፖለቲካ ሹመኛ አድርገው ቤተክርስቲያንን ትተው ፖለቲካውን ሲጠብቁ ተው ፖለቲከኛ ለምን ትሆናላችሁ ያላሉ ሰዎች እዚህ ሀገር ተበደለ ወገን ተገደለ ቤተክርስቲያን ታሪክ ጠፋ ብለው የሚናገሩ አባቶችን ፖለቲካ ይናገራሉ ብሎ ወቀስ ምን ማለት ነው እውነት እንደዚህ አይነት አባቶች እንዳናጣ የሚጸልዩልን የሚነግሩ የሚያጽናኑ እኛ ካህናት የናፈቅን ተመልሰን ከህዝብ እናገኛለን ተመልሰን ቤተክርስቲያን ምን ቆምበት ድል ይመጣል ብለን አስበናናቅ ዛሬ ወይ ነገ እንሞታለን ብለን ነበር እናስበው በሰው ከታሰበው ክፉ ይልቅ በእግዚአብሔር የታሰበው በጎ ነገር አሸንፎ ነው የደረስኩት በእውነት እግዚአብሔር መልካም ነው ዛሬም በቤተክርስቲያን አቆሞኛል የምናገረው መልእክት ሁሉ ጊዜ በመተባበር በጋራ በመቆም አንድ በመሆን በይቅር ባይነት አገርን ማዳን የሚቻለው በዚህ መንገድ ስለሆነ ከክፋት የተነሳ ባደረሱብን ቢሆን እንደው ይሄንን አድርገውን እንዴት ይቀርንላለን የምንለው በእውነት ነው የምነግራችሁ ሴት ልጅ እግዚአብሔር ክርስቶስ እርሱ ፈጣሪ ስላሴ አብ ወልድ መንፈስ ቅዱስ አንድም ሶስትም ብለን የምናመልከው አባታችን እግዚአብሔር አዳምን ከፈጠረ በኋላ ሔዋንን ከጎኑ ሰራት ይላል ከሚሸፈን ገላ ወጣት የሴት ልጅ ገላ ሲሸፈን ነው የሚከብረው በየትኛው የኢትዮጵያ ክፍል የሴት ልጅን ገላ ገልጦ ላይዋ ላይ ሽንት የሸና የሚዘባበት ሰው በኢትዮጵያ ታሪክ መምጣት ነበረበት ሴቶችን አስሮ እንደዛ አይነት ስቃይ ቃናቸውን አድርገው በሚዲያ መተው ነው በአደባባይ የተናገሩ ወንድ ልጅ ወደ ኋላ ወደ እንደዚህ እጁ እግሩ ታስሮ ላዩ ላይ የተሸና አንተ ከዚህ ብሔረሰብ የተገኘ እየተባለ እንደዚህ አይነት ስቃይ የሚፈጸምበት ዘመን ብዙዎቹ በእስር ቤት አሁንም ሆነው ያማጡ ሽንት ለመሽናት 20-30 ደቂቃ የሚያመጣለ በጣም አካሉ የጎደለው ብዙ ነው እግዚአብሔር ይህንን ቀን እንዲለውጥ መጸለይ እንደገና ደግሞ ወንጀልና ነውር የሆነውን ወንጀል ነው ነውር ነው ተው ማለት ያስፈልጋል ለማለት ያክል ነው ይሄንን የማነሳው የሁሉ ህመማችን ሊሆን ይገባል የሚል ለማንሳት ነው እቺ ቤተክርስቲያን ይሄንን ማለት ኢትዮጵያን ጥበቃ ያኖረች ናት አሁንም ኢትዮጵያን ለመታደግ እቺን ቤተክርስቲያን አስቀድሞ ለማፍረስ የተቃጣው ነገር መመከት ትክክል አይደለም ማለት እውነቱን ይዞ መቆም ያስፈልጋል ለማለት ያክል ነው መጨረሻው ታቦተጉ ለቤተ ክርስቲያን በካህናት ጽርት ወበመንፈስ ቅዱስ ክልል ታቦተ
Jangan aku